ትዕይንቱ የሚጀምረው ፓራይዝ ሴራው ሲጋለጥበት በቀጥታ ወደ ፖሊስ ጣቢያ በማቅናት እዚያም ከዋና አዛዡ ጋር በመገናኘት እሱ ወደ ባህሪ ኡማን ቡድን ሰርጎ የገባው በአዛዥ ሙስታዝ ትዕዛዝ መሆኑን እያስረዳ ነው። ሰላም ውድ የአትሮኖስ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው ለልጄስ ምን ያሳየናል? አብራችሁን ቆዩ። ከዛ በፊት ግን ቤተሰብ ያልሆናችሁ ሳብስክራይብ በማድረግ ቤተሰብ ይሁኑ። ለልጄስ ትዕይንቱ የሚጀምረው ፓራይዝ ሴራው ሲጋለጥበት በቀጥታ ወደ ፖሊስ ጣቢያ በማቅናት ነው። እዚያም ከዋና አዛዡ ጋር በመገናኘት እሱ ወደ ባህሬን ኡማን ቡድን ሰርጎ የገባው በአዛዡ ሙስታዝ ትዕዛዝ መሆኑን ያስረዳል። ሙስታዝ እሱን በጉቦ ወንጀል በማጥመድ ከስራ እንዳባረረውና አሁን ደግሞ የራሱን ድብቅ ሴራ እየጎነጎነ መሆኑን በድምጽ ማስረጃ አጋለጠ። ነገር ግን ፓራይዝ ይህንን እውነት እያስረዳ ባለበት ሰዓት ከባህሬን ኡማን ሰዎች አንዷ የሆነችው ሶንጉል የፓራይዝና የአዛዡ ሚስጥራዊ ግንኙነት በፎቶ አንስታ ለባህሬን ላከች። ባህሬንም ይህንን እንደ ትልቅ ክህደት በመቁጠር ፓራይዝ አስሮ እንዲያመጡትና መቃብሩን በጥልቀት እንዲቆፍሩ የሞት ትዕዛዝ አስተላለፈ። በዚህ መሃል ሌላ አሳዛኝ ክስተት እየተፈጠረ ነበር። የፓራይዝ ትንሽ ልጅ ሲናን በእናቱ በጉምና በኡንሳል አማካኝነት ቁርስ እንብላ በሚል ተልካሻ ሰበብ ወደ ኤርፖርት እየተወሰደ ነበር። ሲናን ነገሩ ሲገባውና አባቱን ጥሎ እንደማይሄድ ሲያለቅስ ከመኪናው አምልጦ ለፓራይዝ ደወለ። ፓራይዝ የልጁን የድረሱልኝ ጥሪ ሲሰማ በድንጋጤ ከፖሊስ አዛዡ ጋር የነበረውን ስብሰባ አቋርጦ ልጁን ለማዳን ተፈተለከ። ፓራይዝ ልጁን ለማዳን እየሮጠ ባለበት ወቅት የባህሬን ኡማን ታጣቂዎች ከበቡት። ልጄን ላድን፣ ሁሉንም በኋላ አስረዳቸዋለሁ እያለ መሳሪያቸውን እንዲያወርዱ ቢማጠንም ታጣቂዎች ግን አስገድደው ወሰዱት። በሌላ በኩል ሲናን መጥፋቱ በባህሪ ኡማን ቤት ውስጥ በተለይ በአይሻ ጉል ዘንድ ከፍተኛ ጭንቀት ፈጠረ። በተመሳሳይ ጊዜ የባህሬን ኡማን ታላቅ ጠላት የሆነው ዛፋር ከሰማ ጋር በመገናኘት በባህሪ ላይ የጋራ ሴራ ለመጠንሰስ ጥያቄ አቀረበ። ፓራይዝ በባህሪ ኡማን ሰዎች ተይዞ ወደ አንድ ጨለማ መጋዘን ቀረበ። ባህሪ ኡማን ፓራይዝን ፖሊስ ወይስ የዛፋር ሰላይ እንደሆነ በቁጣ ጠየቀው። ፓራይዝ በከፍተኛ ፍርሃትና ድንጋጤ ውስጥ ሆኖ ምንም አይነት ክህደት እንዳልፈጸመ ከፖሊስ አዛዡ ጋር የተገናኘው የሙስታዝ በደልን ለማጋለጥ ብቻ መሆኑን እያለቀሰ ተማጸነ። ከፈለጉ ይግደሉኝ፣ ግን በእርሰው ላይ ምንም ክህደት አልፈጸምኩም በማለት በታላቅ ጩኸት ንጹህነቱን አስረዳ። ባህሪ ኡማን ግን በንዴት በመገንፈል ፓራይዝ ከልጁ እንዲርቅና ዳግመኛ በፊቱ እንዳይቆም ካልሆነ ግን እንደሚገለው ዛተበት። ፓራይዝ እንደ ነፍሰ ገዳይነቱ ከልጁ ጋር ምንም አይነት ግንኙነት ሊኖረው እንደማይገባ በማስጠንቀቅ በዛሽ ቅጽበት ሊገድለው ይችል እንደነበር አሳወቀው። ፓራይዝም እንደገና በተረጋጋ ስሜት ችግሩን በውይይት መፍታት ሲቻል ለምን የዛቻ መንገድ እንደመረጠ ቢጠይቀው ባህሬን ግን ውሳኔው የመጨረሻ መሆኑና ዳግመኛ ቢያስቆጣው መዘዙ የከፋ እንደሚሆን ነግሮት ተለያዩ። ውድ የቻናላችን ቤተሰቦች በዛሬው ክፍል ዋና ትዕይንቶች ይሄን ይመስሉ ነበር። በቀጣይ ክፍል እስክንገናኝ መልካም ቆይታ።